ሳውዝ አፍሪካ ውስጥ ከፍተኛ ውጥረት ነክሶ ነው ያለው። ዱላና የስለት መሳሪያ የታጠቁ ወጣቶች እዛም እየታዩ እንዳለ እየታወቀ ነው ያለው። ራሱን ማርች ብሎ የሚጠራው ቡድን ወይም በሰልፍ ውጣና ሰልፍ ውጣ ብሎ ራሱን የሚጠራው ቡድን እንግዲህ ለመጤዎች ይውጡልን ብሎ የሰጠው ዴድላይን ዛሬ ጁን 30 መጠናቀቁን ተከትሎ ከፍተኛ ውጥረት አለ። የዚህን ማርች ቡድን አመራሮችን ትናንትና የሳውዝ አፍሪካው ፕሬዚዳንት አግኝቶ ለማወያየት ሞክረው ነበርና ህገወጥ ስደተኞች እንዳሉ ሁሉ በህጋዊ መንገድ የመጡና ለዚህ ሀገር ሳውዝ አፍሪካ ኢኮኖሚ ፖዚቲቭ አስተዋጽኦ ያላቸው አሉና እረፉ ብሎ ለማግባባት ሞክረው ነበር። የዚህ ማርች ቡድን አመራሮች ደግሞ እያሉ ያሉት እኛ ከህገ ወጦቹ እንጂ ከህጋዊዎቹ ጋር ችግር የለብንም ብለዋል በትላንትናው ዕለት። ይህንን ይበሉ እንጂ መንገድ ላይ ግን እየታየ ያለው ህገ ወጥና ህጋዊ የሚለውን ብዙም ዲፍረንሽት እንደማያደርጉና ያገኙትን መጤ ሁሉ ሐራስ እንደሚያደርጉ ነው መንገድ ላይ ነገሩ የሚያሳየው። እንደዛ ነው። ለማንኛውም የሰጡት ዴድላይን ዛሬ መጠናቀቁን ተከትሎ እንግዲህ ዛሬ ሰልፍ ይደረጋል። ይህ ሰልፍ ደግሞ ከዚህ በፊት ሳውዝ አፍሪካ ውስጥ የሚደረጉ ተመሳሳይ ሰልፎች መጨረሻቸው ቫዮለንስ፣ አመፅና ይሄ ነፍስ ማጥፋትና ንብረት ማውደም እንዲሁም ንብረት መዝረፍ እንደሆነ ሁሉ ያ ይከሰታል የሚል ከባድ ስጋት አለ። ሱቆች ሙሉ ተዘግተዋል፣ ትምህርት ቤቶች ተዘግተዋል፣ የመንግስት ስራዎች በተወሰኑ ቦታዎች ላይ ተዘግተው ሳውዝ አፍሪካ በጣም ጸጥ ብሎ ነው ያለው። የፖሊስ ከፍተኛውን የፖሊስና እንዲሁም የሳውዝ አፍሪካ መከላከያ ሁሉ መሰማራት ይታያል በሳውዝ አፍሪካ ትልልቅ ከተሞች ውስጥ። ግን ይህ እያለም እንግዲህ እነዚህ ወጣቶች መሳሪያ ስያትና ዱላ የታጠቁ ወጣቶች በየቦታው እየታዩ ነው፣ እየተሰባሰቡ ነው ያሉት። የሳውዝ አፍሪካ መንግስት ሰልፍ መውጣት መብታቸው ነው ብሏል። ሰልፉን ይወጣሉ ማለት ነው። ነገር ግን ሰልፍ ከወጡ በኋላ ከዚህ በፊት በተደጋጋሚ እንደታየው ነገሩ ወደ ቫዮለንስ እንዳይሄድ ከፍተኛ ሰራዊት ተሰማርቷል። ይሄዳል አይሄድም የሚለው ገና የሚታይ ነው የሚሆነው። ሳውዝ አፍሪካ ውስጥ እነዚህ የማርች ሰዎች የሚሉት ምንድነው? እነዚህ የሚመጡ ህገወጥ ስደተኞች የሀገሪቷን ኢኮኖሚ ስራ እድል እየከለከሉ ነው፣ እየያዙብን ነው፣ ደን ደግሞ ወንጀል ውስጥ እየተሳተፉ ነው የሚል ነው። ነገር ግን ስታቲስቲክሱ የሚያሳየው ሳውዝ አፍሪካ ፖሊስ ስታቲስቲክስ የሚያሳየው ግን ሳውዝ አፍሪካ ውስጥ ከሚፈጸሙ ወንጀሎች ውስጥ አብዛኛውን ቁጥር የሚይዘው ራሱ እዛው ሳውዝ አፍሪካ የሚፈጽመው እንጂ ስደተኞች እንዳልሆኑ ነው። ከዛ ውጭ ደግሞ የስራ አጥነት ጉዳይ የስደተኞች ጉዳይ ሳይሆን ራሷ የሳውዝ አፍሪካ ኢኮኖሚክ ስሪት ያመጣው ችግር ነው። ምክንያቱም ሳውዝ አፍሪካ ውስጥ ያሉ ቁጥራቸው በጣም ትንሽ የሆኑ ነጮች የሳውዝ አፍሪካን በጣም ብዙውን ኢኮኖሚ ተቆጣጥሮ ያሉ ስለሆነ ያ ያመጣው የኢኮኖሚ ችግር ነው እንጂ የስደተኞቹ አይደለም የሚል ክርክሮች ይነሳሉ። ለማንኛውም ማርች ግን ውጡልን ስደተኞች ብሎ እንግዲህ ዴድላይን ሰጥቶ የነበረው ዴድላይን ዛሬ መጠናቀቁን ተከትሎ ከፍተኛ ሰልፍ ይደረጋል ተብሎ ውጥረት ነው ያለው። ለማንኛውም ይህ ሰልፍ የሚደረግ ከሆነ እንደ ከዚህ በፊቱ ወደ ቫዮለንስ ሄዶ ወደ ሰዎች ነፍስ ማጥፋትና እንዲህ ወደ ንብረት ማውደምና መዝረፍ ይሄዳል ወይ የሚለውን ግን I guess we will see.